ኢትዮጵያ ሀገራችን ሁሉም በየጊዜው የመጡት መንግስታት ከአንዱ መንግስት ወደ ሌላ መንግስት ስልጣን የተቀያየሩት በኃይል ነው፣ በጦርነት ነው፣ በውጊያ ነው። አንዱ በኃይል ይመጣል፣ በሚቀጥለው ደግሞ ሌላው በኃይል ይጥልና ስልጣን ይዛል። የሽምቅ ተዋጊን የምታጠፋው በጸረ ሽምቅ ውጊያ ብቻ ነው። የጸረ ሽምቅ ውጊያ ደግሞ ዋና ኮሩ የፖለቲካ ስራ ነው። በአቶ ዳዊት የሚመራ ኦነግ አዲስ አበባ ውስጥ ቁጭ ብሎ ቢሮ ከፍቶ የኦነግን ባንዲራ ሰቅሎ እኛ ኢትዮጵያን ልናለማ አይደለም። እንግዲህ እኔ ከነሱ ሰዎች ነው በጆሮ የሰማሁት። ኢትዮጵያ ውስጥ አሁን በረሃ ውስጥ ይዞ የሚሮጡት በተለይ ታች ያሉ ጤነኞች ናቸው። ጤነኞች ናቸው ሲባል ምንድነው? እውነት መስሏቸው ከሚመራቸው ጋር ተሰልፈው በረሃ ገብተዋል። እነዚህ ይመለሳሉ። ኢትዮጵያ ሀገራችን ሁሉም በየጊዜው የመጡት መንግስታት ከአንዱ መንግስት ወደ ሌላ መንግስት ስልጣን የተቀያየሩት በኃይል ነው፣ በጦርነት ነው፣ በውጊያ ነው። አንዱ በኃይል ይመጣል፣ በሚቀጥለው ደግሞ ሌላው በኃይል ይጥልና ስልጣን ይዛል። ለመጀመሪያ ጊዜ በሀገራችን በሰላማዊ መንገድ ወደ ስልጣን የመጣና ከፍተኛ የሆነ ለውጥ የፈጠረው አሁን በክቡር ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ነው። ኢትዮጵያ መንግስታት በፊውዳሉ ጊዜ ያው ጋሻና ጦር ይዘው አንዱ አንዱን እየገለበጠ የመጣ ነው። ከንጉሱ ጀምሮ ከኃይለ ሥላሴ ጊዜ ጀምሮ የሽምቅ ውጊያ በዛን ጊዜ በደንብ የተጀመረበት ወቅት ነው፣ በኃይለ ሥላሴ ጊዜ። ይሄ ምንድነው? በፈረንጅ በ1960 ኤርትራ ወደ ኢትዮጵያ እናት ሀገሯ ትደባልቃለች ተብሎ የፌዴሬሽን ባንዲራ ወርዶ የኢትዮጵያ ባንዲራ ከተሰቀለ በኋላ በ1961 ዓ.ም ከዛ በኋላ ኢኤልኤፍ ነው የተመሰረተው፣ ኤርትራ ሊበሬሽን ፍሮንት። እኛ ጀበሃ የሚባለው ማለት ነው። ኢኤልኤፍ ወይም ጀበሃ የተመሰረተው ካይሮ ነው፣ ግብጽ ውስጥ ማለት ነው። እና የጸረ ሽምቅ ውጊያ ያኔ ነው የተጀመረው። ያኔ በንጉሱ ጊዜ ጃንሆይ ይሄን ጉዳይ ለመፍታት የሰሩት ስራ ውጤታማ አልሆነም። በ9 ሰው የትም ቦታም ተንቀሳቅሰው እነዚህን ሰዎች ማደን ይቻል የነበረበት ጉዳይ እድገቱን እየጨመረ መጨረሻ ላይ እዞችና ግብረ ኃይሎች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አቅቷቸዋል። ከዛ በኋላ ኢፒኤልኤፍ ደረጃ በደረጃ እያደገ መጥቶ መጨረሻ ላይ ያው የመጨረሻውን የማጥቃት ደረጃ ላይ ደርሶ ይሄን ሲያደርግ የኃይለ ሥላሴ መንግስት አንድ ላይ አላደረገም። የኃይለ ሥላሴ መንግስት ከተቀየረ በኋላም ደርግም ይሄንን በትክክለኛው የጸረ ሽምቅ ውጊያ አንድል ማድረግ አልቻለም። አንድ ነገር ማወቅ ያለብህ የሽምቅ ውጊያ በመደበኛ ውጊያ መታጠፋው በሽምቅ ውጊያ መታጠፋ የሽምቅ ተዋጊን የምታጠፋው በጸረ ሽምቅ ውጊያ ብቻ ነው። የጸረ ሽምቅ ውጊያ ደግሞ ዋና ኮሩ የፖለቲካ ስራ ነው፣ ከህብረተሰቡ መገናኘት ነው። ለምሳሌ ያክል ሻዕቢያ ወይም ደግሞ አማ ወይም ጀበሃ ከኢትዮጵያ ጋር የነበረንን ምንድን ነው የምትለው የፌዴሬሽን በኢትዮጵያ ተሰብሮ ተወረናል፣ እንዲህ ተብለናል የሚል ፖለቲካል ኮዝ ነበራቸው። ይሄ የሽምቅ ውጊያ እየተንከባለለ አንዱ መንግስት ሳይፈታ ለሌላው እየሰጠ ሌላው ሳይፈታ ለሌላ እየሰጠ በኢህአዴግ ጊዜም እኮ ወደ 7 ነው 8 የሽምቅ ተዋጊዎች ነበሩ። አብዛኛዎቹ እኔ በተመደብኩበት አዛዥ በሆንኩበት ቦታ ምስራቅ እዝ ነው የነበሩት። ለምሳሌ ኦነግ አለ፣ አይፌሎ አለ፣ አሊታህድ አለ፣ ኦኤንኤልኤፍ አለ። 4 ድርጅቶች ናቸው የነበሩት። የጋምቤላ አለ፣ የቤኒሻንጉል አለ፣ እንደገና ኦጉጉሜ የሚባል ደግሞ የአፋር ነበረ። 4 እና 7 ነው የነበረው። 7 ድርጅቶች በሽምቅ ውጊያ። ከዛ በኋላስ የአርበኞች ግንባር፣ ድምህት፣ ግንቦት 7 እነዚህ በሙሉ ሻዕቢያ ጋር የሚሰለጥኑ ናቸው። በኋላ የተጨመረልን በኔ ግንባር እስላሚክ ኮርትስ ነው። 5 እስላሚክ ኮርቶች ነበሩ። 5ቱ ከሶማሊያ ወርሎዶች ጋር የመጀመሪያ ተዋጉና አቁሞ ለ15 ቀን 5ቱ አንድ ሆኑ። ወደ አንድ ድርጅት ያመጣቸው ሻዕቢያ ነው። ሞቃዲሾ ውስጥ ሆኖ ሲያሰለጥኗቸው ነበረ። ያኔ የተጨመረው ማን ነው? ከእስላሚክ ኮርቱ ከተሸነፈ በኋላ አልሸባብ ብሎ ሌላ ድርጅት ተጨምሯል በኢህአዴግ ጊዜ። ስለዚህ እነዚህ በሙሉ እየተንከባለሉ የመጡ ናቸው። እነዚህ ከኋላ ተንከባለው የመጡት ስፔሻሊ ከውጊያው አኳያ አንድ ቦታ መቆም አለባት። በኢትዮጵያ ውስጥ በምርጫ
ሰላማዊ በሆነ መንገድ ካልሆነ በስተቀር በጠመንጃ አፈሙዝ ስልጣን መያዝ የሚባለው ነገር መቆም አለበት። ግን እዚህ ላይ አይተ ከሆነ ኢትዮጵያ ውስጥ ከህገ መንግስቱ አሁን ከተፈጠረው ልምድም እንደገና ደግሞ የቀጠናው ጂኦ ፖለቲካ የሚያሳየው ዓለም አቀፍ የግሎባል ሲቹዌሽኑ መሰረት አድርገ በኢትዮጵያ ውስጥ ከእንግዲህ በኋላ በጠመንጃ አፈሙዝ እንዲመለስ ጠመንጃ ይዘ በረሃ ገብተ ካልሆነ በስተቀር መልስ አያገኝም የምትለው ጥያቄ የለም። በጠመንጃ አፈሙዝ የምታገኘው የጥያቄ መልስ የለም። አሁን ኢትዮጵያ ውስጥ ያለው የሽምቅ ውጊያና ሸማቂ ኃይሎች በየትኛው ምክንያት የተፈጠሩ ናቸው? የአገር ክህደት ነው። ምንድን ነው መሰለህ፣ በኢትዮጵያ ውስጥ ህገ መንግስት አለ። በተለይ ደግሞ አሁን ያለው መንግስት ብዙ ነገር ከፋፍተዋል። ለምሳሌ በውይይት የሚያልቅ ነገር ጠመንጃ ይዘህ በረሃ የምትገባ ከሆነ ኢትዮጵያን የሚገጥማት ቅድም እንዳልኩ በጠመንጃ የሚመለስ የህዝብ ጥያቄ ስለሌለ በጠረጴዛ ዙሪያ የሚመለስ ስለሆነ ጠመንጃ ይዞ በረሃ የሚገባው ሌላ ሰበብ ስላለው ነው። ያው ኢትዮጵያ ውስጥ ጨቋኝ መንግስት የለም። ማንን ጨቆነ? ሰው በክልሉ ራሱን አያስተዳድርም? በክልሉ ውሳኔ አይሰጥም? አንድ የመጨረሻውን እንትን ልንገርህ፣ ምንድነው ስሙ፣ በኢትዮጵያ ውስጥ በኢህአዴግ ጊዜ እንደ ወንጀል የሚቆጠር በአቶ ዳዊት የሚመራ ኦነግ አዲስ አበባ ውስጥ ቁጭ ብሎ ቢሮ ከፍቶ የኦነግን ባንዲራ ሰቅሎ እኛ ኢትዮጵያን ልናለማ አይደለም። ይሄ እንግዲህ እኔ ከነሱ ሰዎች ነው በጆሮ የሰማሁት። እኛ ኢትዮጵያን ልናለማ ሳይሆን ኦሮሞን ከኢትዮጵያ ነጥለን የራሷ ሪፐብሊክ እንድትመሰርት ነው የምንታገለው ነው የሚሉ። ይሄን ነው የሚሉት። ከዚህ በላይ ምንድን ነው የምትፈልገው? ይሄን የሚል ይሄው ይወዳደራል። የጋራ ደግሞ የብሔር ብሔረሰቦች ሀገር ናትና ኢትዮጵያ ብሔር ብሔረሰቦች መብታቸው ተከብሮ አንድነታችንንና ማንነታችንን ደግሞ የምናረጋግጥባት ኢትዮጵያን በጋራ እንገንባ የሚል ደግሞ ፒፒን ይመስላል። ሌላው ደግሞ የብሔር ብሔረሰብ የሚባል ነገር ሊኖር አይገባም። ይሄ ምንድነው የሚባለው የዘር ፖለቲካ ቀርቶ የዜግነት ይምጣ ደግሞ የሚላል። ሌሎችም እንደዚሁ ከ90 በላይ የፖለቲካ ፓርቲዎች አሉ። እነዚህ ፓርቲዎች አትሄድም ተብሎ እግሩን የተቀጠቀጠ የለም። ሁሉ ጊዜ በአደባባይ እየወጣ ይወዳደራል። ስለዚህ ምንድነው በኢትዮጵያ ውስጥ ከኢህአዴግ ጊዜ የበለጠ ብቻ አይደለም፣ በመሰረቱ ልዩ የሆነ የፖለቲካ አውድ ነው ያለው። ሁሉም ሰው የሚወዳደርበት ኦፕን የሆነ ሪስትሪክሽን የሌለው ግልጽ የሆነ ነገር ነው ያለው። ኢትዮጵያ ውስጥ አሁን በረሃ ውስጥ ይዞ የሚሮጡት በተለይ ታች ያሉ ጤነኞች ናቸው። ጤነኞች ናቸው ሲባል ምንድነው እውነት መስሏቸው ከሚመራቸው ጋር ተሰልፈው በረሃ ገብተዋል። እነዚህ ይመለሳሉ። ከዛ በተረፈ ጥያቄን ይዞ አሁን በረሃ ያሉት ድርድር ስትላቸውም አይደራደሩም፣ መደራደርም አይፈልጉም። ከዚህ የተነሳ እነዚህ ቅጥረኞች ናቸው ብያለሁ። ለሱ በእርግጥ ጥያቄ ቅጥረኛ ናቸው ሲሉ ምንድነው ማስረጃው? መጽሐፉን በደንብ አንብበህ ከሆነ እኔ እነዚህ ቅጥረኛ ሸማቂዎች ናቸው የሚለው ከኋላቸው የሚነዳቸው ሻዕቢያ ነው። ሻዕቢያ ደግሞ በግብጾች ነው የሚታዘዘው። ስለዚህ ቅጥረኛ የሚለው በዚህ ነው። ማስረጃ አምጣ ስላልከኝ ብያለሁ። ስለዚህ ማስረጃ ይሄ ነው። ያሰለጥናቸዋል፣ ሻዕቢያ ያስታጥቃቸዋል። ኦነግንም የዚህ የአማራ ክልል ጽንፈኛውንም ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። አንደኛ እነዚህ ኮዛቸው ህዝብን ለማታለልና ያ የላካቸውን ሰው ፍላጎት የሀገራቸውን ጥቅም ለዛ ለላካቸው ስም ሰው አሳልፎ ለመስጠት የቆሙ ስለሆነ ይሄ የሚናገሩለት ወይም ደግሞ ኮዛችን ነው ብለው ያሉት ማታለያ ነው። ለምሳሌ ኦሮሞን ነፃ አወጣለሁ ብሎ የሚገለው ኦሮሞን ነው፣ የሚያቃጥለው ኦሮሞን ነው። በሄደበት ቦታ ሁሉ አፍኖ ብር የሚጠይቀው ኦሮሞን ነው። ከብቱን የሚያርደው ከብት ማረድ ብቻ አይደለም፣ አንድራይ ከብቱን የሚረሽነው ኦሮሞውን ነው። ጥያቄ ምንድን ነው? ኦሮሞ ነፃ አወጣለሁ አይደል? ማንን ነው ነፃ የሚያወጣው? ይሄንን እየጨፈጨፈ የራሱን ህዝብ ምን ያደርገው ህዝቡ? ሁለተኛ አማራ ያለ ጽንፈኛ ምንድን ነው የሚያደርገው? በሙሉ ህዝብን መጨፍጨፍ አይደለም እንደ ስራቸው። ማንን ነው ነፃ የምታወጣው? ይሄ እንደዚህ አይነት ሸማቂ ያ ኮዝ ብሎ ይዞ የመጣው ነገር ማታለያ ነው። ከዚህ የተነሳ ምን ይሆናል መሰለህ? ከህዝቡ ይነጠላል። ራሱ አማራ ክልል ብትሄድ ህዝቡ ነው አክንትፍ ብሏቸዋል። አንድም የአማራ ህዝብ እነዚህን ሰዎች የሚደግፍ የለም። ህዝብ እንደ ህዝብ ማለት ነው። ህዝቡ ካልደገፋቸው በምንድን ነው እስካሁን እየቀጠሉ ያሉትና ሰርቫይቭ ያደረጉት? ምክንያት አለ እሱ።
ይሄ የመጀመሪያ ደረጃ ላይ ነው ያሉት። ኦነግም እንደዛው ነው። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ አልነበሩም? እዚህ ሱሉልታም ነበሩ እኮ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነጻ ላይ ያጡ እኮ ምን ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብለው አቋቋሙ። ይሄን አንብበው ከሆነ ጎሬላ እንዴት እንደሚቋቋም ግልጽ ነው። ይሄንን እዚህ እንዲህ ነው የሚቋቋመው ምናምን ብዬ አልመክራቸውም። ለማንኛውም ግን ሳይቀመጡ እግራቸውን የዘረጉ ናቸው። ሳትቀመጥ እግርን ከዘረጋ ውጤቱ ግልጽ ነው። ሳይቀመጥ እግሩን ዘረጋ። ኮዙ ደግሞ ያ ኮዝ ፖለቲካል ኮዝ ነው ብሎ የያዙት ማታለያ ነው፣ ለህዝቡ አይደለም። የአማራ ህዝብ ተጨፈጨፈ እያልክ ራስህ የአማራን ህዝብ የምትጨፈጭፍ ከሆነ ፌክ ነው ማለት ነው ኮዙ። ስለዚህ እነዛ ይሄንን ከታች ያሉ ጤነኞቹ እስኪመጡ ድረስ ሌሎቹ ተላላኪ ናቸው፣ ተከፋይ ናቸው። ከዚህ የተነሳ የመጀመሪያውን የእድገት ደረጃ አይጨርሱም። አሁን የመጀመሪያው የእድገት ደረጃ ላይ ነው ያሉት። ስለዚህ ምንድን ነው ኮምፕሬሄንሲቭ የሆነ የውጊያ አካሄድ ያስፈልጋል። አሁንም እሱ ነው ያለውና ስለዚህ የሽምቅ ውጊያ ደግሞ ጊዜ ይጠይቃል። ጊዜ የሚጠይቅበት ምክንያት ለምንድን ነው? ህብረተሰቡ ውስጥ ሙልጭ አድርገህ ከህብረተሰቡ ነጥለህ ሸማቂውን ለወታደራዊ ምት ማዘጋጀት ያስፈልጋል። ይሄ የህዝብ ስራ በከፍተኛ ደረጃ ሊሰራበት የሚገባው ነው ማለት ነው። በወታደራዊ ኦፕሬሽን ብቻ ሸማቂን አታጠፋም። ስለዚህ ምንድን ነው መሆን ያለበት? ይሄንን ጋፕ ስራ እየተሰራ ነው ያለው። ጋፑን የሚሞላው ይሄ መጽሐፍ ነው። መጽሐፎት ላይ ምን ይላል? ገጽ 106 ላይ ግብፅ ኤርትራን ለማስገንጠል ጀብሃን በካቢሮ ከተማ እንዲመሰረት አደረገ። ከጀብሃ ውስጥ ለተፈጠረው ሻዕቢያም ሁለንተናዊ ድጋፍ አድርጋ ኤርትራ ከኢትዮጵያ እንድትገነጠል ጉልህ ሚና ተጫውታለች። ይህ አልበቃ ብሎ ህወሓትም ሲመሰረት ዋነኛ ድጋፍና እውቅና ሰጪዋ ግብፅ ናት። ህወሓት ኤርትራ እንድትገነጠል ከግብፅ ጋር በማበር ግንባር ቀደም አስተዋጽኦ አድርገዋል ይልና ገጽ 107 ላይ ጀብሃ፣ ሻዕቢያ፣ ህወሓትና ኦነግ የግብፅን እኩይ ዓላማ በኢትዮጵያ ውስጥ ለማስፈጸም በግብፅ ድጋፍ የተቋቋሙ ቅጥረኛ ድርጅቶች ናቸው ይላሉ። ይሄ መስፈርት የአገር ክህደት ወይም ደግሞ ቅጥረኛ ሸማቂ ቡድንን ቅጥረኛ ሸማቂ ለማለት መስፈርት ነው። ስለዚህ በዚህ መስፈርት አንጻር እንዴት እነዚህን ድርጅቶች በቅጥረኝነት ለማገልገል ነው ወደ ሽምቅ ውጊያ የገቡት ብሎ ማስቀመጥ ለምን አልፈለጉም? በለስ የቀናው የሽምቅ ተዋጊ ነው በኢትዮጵያ ውስጥ የተፈጠረው። በአንድ በኩል ጨቋይ መንግስት አለ። አንተ የሀገርህን ጨቋይ መንግስት ለመቀየር በምታደርገው ጥረት ያን ጨቋይ መንግስት ለመቀየር ትግል ስታደርግ ከዚህ መንግስት ጋር ያለህን ቅራኔ በመጠቀም ሌላ ሶስተኛ ወገን የራስን አገር እንድትበድልና ወደማትወጣው አረንቋ እንድትከታት ደጋፊ ነኝ ብሎ የሚመጣ ሰው ካለ ያንን መቀበል አልነበረባቸውም። አገርን ከሶስተኛ ሌላ አገር ጋር አሳልፈ መስጠት ቅጥረኝነት ነው። ስለዚህ የቅጥረኝነት ድርጊትን ፈጽመዋል። አለቀ። ከፈጸሙ ለምን በቅጥረኝነት ምክንያት የተፈጠሩ ናቸው ብሎ ምሳሌ አላደረጓቸው? ይሄው እኮ አሁን እሱን እኮ ነው የሚልህ። አሁን በቅጥረኝነት የተፈጠሩ ሁለት ነገር ነው የሚልህ። ሁለት ነገር ነው የገጠማቸው። አንደኛ ጨቋይ መንግስት ነው። ሁለተኛ ደግሞ ከውጪ ደጋፊ ያገኙ። ከውጪ ማንን ነው ደጋፊ ያገኙ? ግብፅን ነው። ግብጾች ደጋፊ ያገኙ ራሳቸውን የሚናገሩት ነገር ማለት ነው። ይሄንን እኮ በተግባር ለማሳየት ይሄንን ነገር ምንድነው አገራቸውን በቅጥረኝነት ስለማገልገሉ ጉዳይ ማነው ሶማሊያ ኢትዮጵያን በምትወርበት ጊዜ እኮ የኢትዮጵያ መንግስት ጋር አልቆሙም። ይሄኛው ነው ሌላ እነሱን ቅጥረኛ የሚያስብላቸው አንዱ ይሄ ነው። ከዛ አንጻር ከመነሻቸው ቅጥረኛ ታዲያ ለምን ቅጥረኛ ናቸው ብለው አልጻፉ? መጽሐፉ ሎክ ምንድነው መሰለህ አሁን ማየት ያለብህ ሁለት ነገር ነው። ጨቋይ መንግስትንም ለመጣል ታግለዋል። ከዚህ ትክክለኛውን ነገር ትወስዳለህ። ትክክለኛ ይሄን ጨቋይ መንግስት ለመገልበጥ እና ለመቀየር የሚያደርጉት ትግል ነው የነበረው። ይሄን እንዳለ ትወስዳለህ። ይሄን ከወሰድክ በኋላ በመሃል ደግሞ ያመጡትን ችግርም እዛው ማስቀመጥ አለብህ። ለምሳሌ የቻይናን ውሰድ። የቻይና የቀዩ ሰራዊትና የኮሚንታንግ ጦርነት ነው የነበረው። ጃፓን በምትመጣበት ጊዜ ኮሚንታንግና ቻይና አንድ ሆኑ። አንድ ሆኑና የቻይናው ቀይ አርሚና ኮሚንታንግ አንድ ሆኑና በ1943 ዓመተ ምህረት ጃፓንን ተዋጉ። ጃፓንን ተዋግቶ በ1945 ዓመተ ምህረት ነፃ ወጡ። ነፃ ካወጡ በኋላ ከ45 እስከ 49 ድረስ እርስ በርስ ተዋጉ። አሁን ታይዋን የምትባለው በኮሚንታንግ የተቋቋመች ናት ማለት ነው። ያኔ ዚያድ ባሬ ሲወጋ ኢትዮጵያን ሲወጋ እነ ቲፒኤልኤፍ ሌሎችም እንደዚሁ አብሮ መዋጋት ነበረባቸው። ስለዚህ ከነዚህ ትክክለኛውን ትወስዳለህ። ከዛ በተረፈ ደግሞ ምንድነው
ቅጥረኝነታቸውን ደግሞ በደንብ ታስቀምጣለህ። ይሄንን ነው ያስቀመጥኩት እኔ። ከዛ በተረፈ ወደፊት አስፍቶ የሚጽፍ ካለ ደግሞ ይጽፋል። እርስዎ የዛ የሽምቅ ተዋጊ ቡድን አካል ስለነበሩ ራስዎን ከታሪክ ተወቃሽነት ለማዳን ሲሉ እየሸሹ ነው ወይስ ደግሞ አብረው ስለሰሩና በውጊያም አብረው የነበሩ ድርጅት ስለሆነ ልቦት ሳስቶለት ነው በዚህ ማስቀመጥ ያልፈለጉት? ኖ ሁለቱም እዛ ላይ ተቀምጠዋል። አሁን ምንድነው መሰለህ እኔ ከታሪክ ተጠያቂነት አልሸሽም በፍጹም። እና ምንድነው ነግሬያለሁ እኮ የደርግ ስርዓት ጨቋኝ ስርዓት ነው። ጨቋኝነቱ ደግሞ ጨፍጫፊ ነው። ማንኛውም የደርግን የሚወጋ ሶስተኛ አገር ሲመጣ አሳልፎ መስጠት የለበትም። አገሩ የአገር ውስጥ ጉዳይ የአገር ነው። ለሌላ አሳልፎ አሰጥም። ኮምፕሮማይዝ አይደረግም። ኮምፕሮማይዝ ነው የተደረገው። ይሄ ተቀምጠዋል። ጨቋኝን ለመጣል ደግሞ ያደረጉት ትግልም ተቀምጠዋል። እና ሽሽት የለም ጓደኛ። ኢትዮጵያ ውስጥ የሚታየውና ያለው የሸማቂ እድገት መሰረት የትኛው ነው? በህዝብ ተቀባይነት ያለው የፖለቲካ ጥያቄ ነው? የመንግስት ድክመት ነው? መልክዓ ምድር አመችነት ነው? ወይስ የውጭ ሀገር ድጋፍ ነው? በሀገራችን እነዚህን አራቱን ያሟላ ቅጥረኛ የለም። ለምን የለም? አንደኛ ኮዝ ነው ብለናል። ኮዛቸው ፌክ ነው። ሁለተኛ ቅጥረኛ ናቸው ብያለሁ። ስለዚህ ምንድን ነው የመንግስት ድክመት ነው። የመንግስት ድክመት ምንድን ነው? ኮዙን ሃንድል ማድረግ የማይችል ከሆነ ስለዚህ አሁን ያለው መንግስት እንዲያን ድክመት የለም። የመንግስት ድክመት የለም። ይሄን ጉዳይ ለመፍታት ከፍተኛ የሆነ ስራ እየሰራ ነው ያለው። ኮዙን ሃንድል በማድረግና ለህዝቡ የማስተማር ለህዝቡ ግልጽ እንዲሆን የማድረግ ስራ መንግስት በደንብ አድርጎ ነው የሚሰራ። አንደኛ ኮዙ ፌክ ነው፣ ለሌላ ለመገዛት ነው። ሁለተኛ መንግስት ድክመት የለም። የስ የጂኦግራፊ ነው ያሉበት ቦታ ጂኦግራፊካሊ የመንግስት ኢንፍራስትራክቸር የሌለበት አካባቢ ነውና ፈጥና አትደርስም። ሶስተኛ ደግሞ ጀርባቸው ከውጭ ሀገሮች ጋር ነው። እሱ የሚታወቅ ነገር ነው። ለሱም ሃንድል ይደረጋል። ስለዚህ እኔ በዚህ ጉዳይ ላይ የአራቱ ተሟልቶ የሚመጣ ነው መሆን ያለበትና ማንኛውም ቅጥረኛ የሆነ አይገባም። ሽምቅን በመደበኛ አካሄድ ሽምቅን በሽምቅ ውጊያ ማሸነፍ አይቻልም ብለዋል። በሁለቱ መንገድ ማሸነፍ ካልተቻለ ሶስተኛ አማራጭ የሚያቀርቡት ሀሳብ አለዎት ወይ? ጸረ ሽምቅ ሽምቅን ለማሸነፍ የሚያስችለው ብቸኛ መፍትሄ ነው ብለው ያስባሉ? ብቸኛው መንገድ ይሄ ነው። ቲዮሪ ነው ወይስ በተግባር የተረጋገጠ? በተግባር የተረጋገጠ የኖርኩበት የሰራሁበት የማላውቀውን ነገር አይደለም የጻፍኩት። አንደኛ የሰራሁበት ነው፣ በደንብ አድርጌ ኤክሰርሳይዝ ያደረኩበት ነው። ሁለተኛ ሪሰርች የሰራሁበት ነው። ሶስተኛ የዓለም ልምድ ለመውሰድ ከፍተኛ የሆነ ጥናት ያደረኩበት ነው። ከዚህ ውጭ የለም። በአፍሪካ ውስጥ የአፍሪካ አንድ ሶስተኛ ዓለም ሀገር መኮንን ሆኜ የጸረ ሽምቅ ውጊያ የጻፍኩት እኔ ነኝ። አንተ በኤአይ እንትን ማድረግ ትችላለህ፣ ጎግል ማድረግ ትችላለህ። ካሁን በፊት በአፍሪካ ውስጥ የካውንተር ኢንሰርጀንሲ አርት ኦፍ ካውንተር ኢንሰርጀንሲ የጻፈ ሰው ካለ ቼክ ማድረግ ትችላለህ። ይሄ ብቻ አይደለም። እኔ የጸረ ሽምቅ ውጊያን በምጽፍበት ጊዜ የጸረ ሽምቅ ውጊያ ውዝን በዛ አገር ውስጥ የሚሰራ እንጂ ሌላ አገር ወረህ አገሩን ነፃ ለማውጣት የወራሪውን ኃይል በሽምቅ ውጊያ የሚዋጋውን ታሸንፍበታለህ ማለት አይደለም። ምክንያቱም ይሄ የጸረ ሽምቅ ውጊያ አንዱ ኮዝ ነው የሚያየው፣ ኮዙን ነው የሚፈታው የመጀመሪያው። ስለዚህ የዛ የተወረረ አገር ኮዝ ደግሞ ነፃ አውጣለሁ ነው። የተወረረን አገር በኔጎሽዬሽን በተለያየ አገር በተለያየ መንገድ ችግሩን ትፈታለህ እንጂ በዚህ በኃይል አጠፋለሁ ብለህ አትችልም። አሁን እርስዎን መሰረት ያደረገ ጥያቄ አነሳለሁ። ከ1970 እስከ 83 በደርግና ኢህአዴግ የውጊያ ጊዜ ሽምቅ ተዋጊም አዋጊም ነበሩ። ከኢህአዴግ መንግስት ምስረታ በኋላ ደግሞ መንግስትን በሽምቅ ውጊያ ከሚፋለሙ ሸማቂዎች ጋር የተካሄደውን የጸረ ሽምቅ ውጊያ አዛዥ ሆነው መርተዋል። የኢትዮ ኤርትራ ጦርነት ላይ እንደዚሁ አዛዥ ሆነው ሀገሮትን አገልግለዋል። በፌዴራል መንግስት እና በህወሓት መካከል የተካሄዱ የህግ ማስከበር ዘመቻ ላይ እንደዚሁ አዛዥ ሆነው ሰርተዋል። በእንደዚህ አይነት የተለያዩ የውጊያ አውዶች እንዳለፈ ሰው ጦርነት ምን አይነት አክሳሪ፣ ምን አይነት አውዳሚ፣ ምን አይነት እልቂት የሚያስከትል ነገር ነው? ምንድን ነው ጦርነትን ሲያስቡ ወደ አእምሮ የሚመጣው? እዚህ ጽሁፍ ላይ በደንብ አይተው ከሆነ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት ክፉ ከሚባሉ በዓለም ላይ ከተፈጠሩ ክፋቶች በሙሉ የመጨረሻው ክፉ ነገር ነው። የመጨረሻው መጥፎ ነገር አንደኛ የሰው ህይወት ነው የሚበላው። የሰው ህይወት በዚህ ህይወቴ ውስጥ ከኔ ጎን የወደቁ ስንት አሉ። እኔ ስንት ጊዜ ቆስያለሁ።
ይሄ ኢትዮጵያ ውስጥ እንደ አባዜ ነው። ጀግንነት እንዳለው ጀግንነት አይደለም። የምን ጀግንነት ነው? ጠመንጃ ይዘህ ማወዛወዝ ጀግንነት አይደለም። ጀግንነት የምትበላውን መፍጠር ነው። ህብረተሰብን ኑሮ መቀየር ነው። ይሄ የጠመንጃ አፈሙዝን የሚስብ ጣት ወደ ቁፋሮ ገብቶ አገርህን ማሳደግ ነው እንጂ ጦርነት ጥይት ነው የምትወረውረው። የምትወረውረው ጥይት የምትተኩሰው አንተም ላይ ትተኩሳለች። የጊዜ ጉዳይ ነው። አንተ ላይ አንድ ቀን ታርፋለች ጥይቷ፣ አንተም ህይወትን ታጣለህ። አሁን የሚባለው ነገር የሽምቅ ውጊያ ሲባል አትሊስት ተገዳ የገባበት ከሆነም እጅግ በጣም ሲሪየስ በሆነ ዲሲፕሊን ነው የሚመራው። የጦርነት መጨረሻ በድርድር ከሆነ ዊን ዊን ይሆናል፣ አሸናፊ የለውምና አንዱ ቢያሸንፍና እንትኑን ምንድነው ስሙ ስልጣኑን ይዞ ቢቆይ የጊዜ ጉዳይ እንጂ ሌላም እንደገና በጠመንጃ ይመጣና ደግሞ ደክሞ ባገኘበት ሰዓት እንደዚሁ በጠመንጃ ይቀይረዋል። አሸናፊ የለውም የሚባለው ለዚህ ነው። አሁን ደግሞ እነዚህ ሸማቂ ነን የሚሉት ተመልከት፣ ህፃናት ያጭዳል በጠመንጃ። አስተማሪ የፈለገ ያው ምንድነው የምትለው ለምን አስተማርክ ብሎ ይራሽናል። የሀገር ሽማግሌዎች ሰላም ይምጣ ያሉትን አይናችን እያየ በዳዴ እያስኬዱ ይሄ ሳይበቃ ረሸኗቸው። ይሄ ምንድን ነው የሚያሳየው? ከተራ ሽፍታ በታች ነው ዲሲፕሊናቸው። ከተራ ሽፍታ። የድሮ ሽፍታ እኮ ሰው አይገልም። የድሮ ሽፍታ ምግብ አምጣ፣ በዚህ በኩል እንደዚህ ያድርግ ይላል። እሱን የሚፈታተነው ካለ ሄዶ ቤቱን ያቃጥልበታል፣ ይገለዋል። እንደዚህ መቶን ህዝብ ሰብስበህ የምትረሽንበት አይደለም። ስለዚህ ጦርነት መጥፎ ነው። በሰላም ወደ ድርድር እንምጣ የሚባልበት ለዚህ ነው። እኔ መከራውን አይቻለሁ ሁሉም ከጓደኞች